በሀገራችን ብዙ ህዝብ በጎነቱን አጥቷል። ስለዚህ የተሰጠውን መክሊት አያውቀውም። የፍቅር መክሊት አለ፣ አላተረፍንበትም። የቅንነት መክሊት አለ፣ አላተረፍንበትም። የበጎነት መክሊት አለ፣ አላተረፍንበትም። ተነጫናጮች፣ ብስጭዎች፣ ተነታራኪዎች፣ ቁጠኞች፣ ተገለባበጠ ባህሪ ያለን ለነገ የማይቆይ ቃላችን፣ ድምፃችን በጎ አይደለም። ለማትረፍ ዝግጁ ስላልነበርን በእምነት ለመድከም ፈቃደኞች ስላልሆንን አካሄዳችን ላይ አኗኗራችን ላይ እግዚአብሔር እንዲገባ ጊዜ ስላልሰጠን ማታም ጧትም ተመስገን የምንልበት ቦታ ስፍራ የማመስገኛ ጸሎት ስለሌለን ጠላት በጎነታችንንና ታማኝነታችንን ወስዶብናል። መክሊታችን ተቀብሯል፣ እድላችን ተቀብሯል። አሁን የህይወት እድል መክሊት ከአኗኗራችን ውስጥ ለብዙ ተስፋና ራዕይ እንዲሆን የሰጠንን ሞገስና ጸጋ ከቤተ ክርስቲያን ለመቀበል አልቻልንም። ለምን? የምንሰማው ድምፆች፣ በዓለም ያሉት ነገሮች፣ በአኗኗራችን ውስጥ ያሉት በረከት የማጣት ፍዳዎች የህይወት ገበናችንን አደንቁሮታል። ዘመናችንና ጊዜያችንንም ከሰብአዊ ፍጡር ጋር እንዳይገናኝ የወደቀ አድርጎታል። መክሊት የሌለው ህዝብ ለልጆቹ የሚሰጠው ያለውን ነው። ለዛውም የለውም የሌለውም ያው ሲወሰድበት ልጆቹ አመለኞች፣ ሱሰኞች፣ ነገረኞች፣ ተንኮለኞች፣ ምቀኞች፣ አጥፊዎች ይሆኑና ገዢው ሲሆኑ ይቀጠቅጡታል። እየሰማችሁ ነው? መሪው ሲሆኑ ይገሉታል። ዳኛ ሲሆኑ ይፈርዱበታል። በችግሩ ጊዜ ችግር ይጨምሩለታል። በመከራው ጊዜ መከራ ያበዙበታል። መክሊት የለማ። መክሊት እኮ የለም። የእግዚአብሔር የሆነውን መክሊት ለመቀበል በመጀመሪያ ዝግጁነት ያስፈልጋል። ምን ያህል ነው በህይወታችን ውስጥ በመክሊት ዙሪያ ያለን ዝግጁነት? መክሊትህን ስጠን ጌታ ሆይ፣ ለጎረቤቴ እንዳተርፈው፣ ለአገሬ እንዳተርፍ፣ ለህዝቤ እንዳተርፍ፣ እንኳን ምዕመናኑ በቤተ እግዚአብሔር ያሉትና የሚኖሩት ሰዎች ሁሉ ስለ መክሊት ያላቸው ጸሎት ሲመጣ ገብርኄር ከገብርኄር እንዲህ ሳምንት በስተቀረ የሌላው ጊዜ ገብርኄርነታችን በጎ ሰውነታችን እምቢ ይለናል። ሌላ ጊዜ ዛሬ ብቻ ነው ገብርኄር።